ከዛ ውስጥ አንዱ የሆነው ሱረቱ ኑር አንቀጽ 32 ላይ ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን እናንተ በአላህና በመጨረሻ ቀን ያመናችሁ ሙእሚኖች ሁላችሁም በመጸጸት ተውበት በማድረግ ወደ ጌታችሁ ወደ አላህ ተመለሱ ይላል። ምንድነው ዓላማው ስንል ተውበት የማድረጋችን ዋናው ዓላማ ለዓለኩም ቱፍሊሑን ትድኑ ዘንድ ከአላህ ቁጣ ከአላህ ቅጣት መዳን የሚቻለው ወደ አላህ በመመለስ ወደ ራሱ በመሸሽ ነው። ፈኪሩ በዚህ ዱንያ ላይ ሁሉንም ሰው የሚያስተካክለው መጨረሻ ላይ ምንድነው? ሞት ነው። ያገኘውም ያጣውም ጤነኛውም በሽተኛውም ሰላም አየር ባለበት አካባቢ የሚኖረውም በጦርነት የታመሰውም አንድ ቀን መሞቱ አይቀርም። ነፍስ የተባለ በጠቅላላ ሞትን ቀማሽ ናት ነው። ወደ ዱንያ ስንመጣ አላህ ሕይወትን ሲሰጠን ከዚህ ሕይወት ጋር በሞት የተከበበ አድርጎ ነው የሰጠን። አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ የትኛው ስራችሁ ይበልጥ ያማረ እንደሆነ በተግባር ሊሞክራችሁና ሊፈትናችሁ ሞትንና ሕይወትን የፈጠረ አምላክ ነው በማለት አላህ ከሕይወት ጎን ሞትንም አብሮ እንደፈጠረ ነው የሚነግረን። ስለዚህ ነፍስ ሁሉ ምንድነች? ሞትን ቀማሽ ናት ብሏል። ከሞት የሚያመልጥ አንድም ፍጥረት የለም። መቼ እንሞታለን የሚለው ድሮ የተወሰነ ወደዚህ ዱንያ ስንመጣ ያለ አላህ ፕሮግራም ያለሱ እቅድ እንዳልተወለድን ሁላ ስንሞትም ያለሱ ፕሮግራም አንሞትም። ወማ ካነ ሊነፍሲን አን ተሙተ ኢላ ቢኢዝኒላህ ማንኛይቷም ነፍስ በአላህ ፍርድና ውሳኔ ካልሆነ በስተቀር ልትሞት አይገባትም። አላህ ኑር ያላትን ነፍስ ማንም ሕይወቷን ሊነጥቃት እድሜዋን ሊያሳጥራት በፍጹም አይችልም። መቼ መሞት አለባት የሚለውም ኪታበን ሙአጀላ ቀድሞ የተጻፈ የተወሰነ ነገር ከዛ ከተወሰነለት ዕለት ወደፊትም ሆነ ወደ ኋላ فإن